Kabajama mana hojii uumaa Oromiyaa obbo Habtaamuu Kaasaa, obbo Asaffaa Tafarraa Itti Aanaa Diinii Kolleejjii Pooliteknikaa magaalaa Bishooftuu, kabajamtoota maatii eebbifamtoota barattootaa baga nagaan dhuftan isiniin jechuu barbaannaa. Baga nagaan dhuftan. ሰማንያ ፐርሰንት የሚሆነው ወጣቶች በተለይም ደግሞ ሴቶችን ሰፖርት የሚያደርግ ፕሮግራም ነው። ስለዚህ የዚህ ፕሮግራም ዋና ዓላማ እናንተን ማስመረቅ አይደለም። የዚህ ፕሮግራም ዋና ዓላማው ተሳካ የምንለው ከዚህ ከተመረቁ ስታርታፖች ስራ ፈጣሪዎች ቢዝነሳቸው አድጎ ጎልብቶ ለሌላው መትረፍ ሲችሉ ለሌሎች ወንድም እህቶቻችን የስራ ዕድል መፍጠር ሲችል ነው። ያኔ ነው ይሄ ፕሮጀክት ዓላማው ተሳካ የምንለው። ስሜ ሜላት አብርሃ እባላለሁ። የሰበሌክስ ኮሚኒቲ መስራችና አባል ነኝ። አቤል አዱኛ እባላለሁ። ከሰበሌክስ ኮሚኒቲ ነው የመጣሁት። እዛ ላይ ሜምበርሺፕ እንደ ኮሚኒቲ ሰርቪስ ላይ እሰራለሁ። እና አያሌው እባላለሁ። የመጣሁት ከዚሁ ከቢሾፍቱ ነው። የኮርት 6 ቢሾፍቱ ሰልጣኝ ነኝ። አቤል ማስረሻ እባላለሁ። የኮርት 6 የቢሾፍቱ ከተማ ተሳታፊ ነኝ። የሰራሁት ፕሮዳክት ሞቢክስ ይባላል። ሞቢክስ ለእንቅስቃሴ እክል ላለባቸው ሰዎች፣ አካል ጉዳት ላለባቸው ሰዎች መንቀሳቀሻ የሚሆን ኤሌክትሪካል ዊልቸር ነው። ሙሉ ለሙሉ እዚህ የተሰራ ሜካኒካልም ኤሌክትሪካልም ስራው እዚሁ ኢምፕሊመንት የተደረገ ፕሮዳክት ነው። የኛ ምርት አልሚ ፖሊተሪ ፊድ ነው። አልሚ ፖሊተሪ ፊድ እንዴት ሊመሰረት ቻለ የሚለውን ስንመለከት በአካባቢያችን ዩኤስሲዲ ያደራጃቸው በአነስተኛና ጥቃቅን የተደራጁ ኢንተርፕራይዝ ላይ የሚሰሩ አዛውንቶች የተለያየ የዶሮ ማርባት በጎችን እንዲሁም ደግሞ ፍየሎችን ሰጥቷቸው አደራጅቷቸው እየሰሩ ነበር። ጀስት በሚሰሩበት ጊዜ የተመለከትኩት ችግር ምን ነበር? የሚጠቀሟቸው መኖች ለዶሮም ይሁን ለበግም ለፍየልም የሚጠቀሟቸው መኖች ማሽ ናቸው፣ የዱቄት ናቸው። ጀስት እነዛ ደግሞ ብክነት አላቸው፣ አካባቢን የሚረብሻል፣ ለእነሱም ደግሞ ከፍተኛ ወጪ የሚያስወጣቸው ያደርግ ነበር። ሶ ያንን ተመለከትን። ሲቀጥል ደግሞ ፔሌታይዝ የሆኑ የእንስሳት መኖች በአቅራቢያችን የሉ ቦታም ላይ አክሰስ አልነበሩ። በዚህ ሰዓት ደግሞ ሾርቴጅ የሆነ አኒማል ፊድ ይኖራል። እንዲሁም ደግሞ የሚጠቀሟቸው ፊዶች ሎካሊቲ ናቸው፣ ዌስቴጅም ናቸው። እንዲሁም ደግሞ ከኢንዱስትሪ ወደ አግሪካልቸር ባይ ፕሮዳክቶችን ስንመለከት የአግሪካልቸር ባይ ፕሮዳክቶች አብዛኛው ጊዜ በርን ነው የሚሆኑት፣ ይቃጠላሉ። ጀስት እነዚህ በርን የሚሆኑ አግሪካልቸር ባይ ፕሮዳክቶችን ተጠቅመን ፔሌታይዚንግ የሆኑ የዶሮ መኖችና የእንስሳ መኖችን ነው ለማዘጋጀት የተነሳ ነው። አዲስ አበባ ዩኒቨርሲቲ በመማርበት ሰዓት የእንቅስቃሴ እክል የነበረበት ጓደኛ ነበረኝ። የእሱን ችግር ለመፍታት ነበረ መጀመሪያ ላይ ዊልቸሩ የተሰራው። ከዛም በኋላ እኔ ላይ አንፎርቹኔትሊ እንደዚህ እክል አጋጠመኝ፣ የመንቀሳቀስ እክል። ስለዚህ በደንብ የችግሩን ክብደት ራሴ ላይ ያየሁት ማለት ነው። ከአንድ ቦታ ብድግ ብሎ ተነስቶ የሆነ ስራ ሰርቶ መመለስ ምን ያህል አስቸጋሪ መሆኑን ስፔሻሊ በእንቅስቃሴ እክል ጉዳት ላሉ ሰዎች አስቸጋሪ መሆኑን ያየሁበት ሰዓት ነበረ ያ ሰዓት። በዛን ወቅት ነው ሞቢክስን ስለመስራት በደንብ ወደ ቢዝነስ ስለመቀየር ነው ያሰብኩት ማለት ነው። እንግዲህ ሞቢክስ ሙሉ ለሙሉ በኤሌክትሪካልም የሜካኒካል ስራውን እዚሁ የተሰራ ነው። ከውጭ ኢምፖርት የሚደረጉ ማቴሪያሎች አሉ በዚህ ተመሳሳይ ዊልቸሮች፣ ነገር ግን ዋጋቸው ውድ መሆኑና ለእኛ ሀገር መንገዶች አለመሰራታቸው ተመራጭ አያደርጋቸውም። ስርጭታቸውን ቢሆን ከ3 ሚሊዮን የእንቅስቃሴ እክል ካለባቸው ሰዎች ከ1% በታች ናቸው። ይሄ እንዲሆን ያደረገበት ምክንያት የዋጋው ውድነት፣ ለእኛ ሀገር መንገድ መሰራት አለመቻሉና የሜንቴናንስ አገልግሎቱም አለመኖሩ ፕሮዳክቱ እንዳይመረጥ አድርጎት ነበር። ያንን ታክል ለማድረግ ነው እንግዲህ ሞቢክስ የተሰራው። ሞቢክስ ብዙ ፊቸሮች አሉት፣ ሪሞት ኮንትሮሎች አሉት። ከዛ ውጭ ደግሞ ለእኛ ሀገር መንገዶች እንዲመች ተደርጎ የተሰራ ነው። ሙሉ ለሙሉ ዙም ስለተሰራ የጥገናን አገልግሎት የስፔር ፓርቱንም ስራ አብረን ነው የምንሰራው ማለት ነው። በዚህ ፕሮግራም ውስጥ የምትሳተፉ አካላቶች ደግሞ እንግዲህ ዛሬ በይፋ እነዚህን አብረውን ለ3 ወር የቆዩትን ወጣቶች፣ ኢነርጂ ያላቸውን ወጣቶች፣ ነገን መለወጥ ለነገ የሚያልሙ ወጣቶች በተለያዩ ነገሮች እንድትደግፉ ደግሞ አደራ መስጠት እፈልጋለሁ በዚህ ልክ። ምክንያቱም አሁን ጉዞውን ጀመርን እንጂ ገና አላቋጨንም፣ መሀል ላይም አልደረሰም፣ ገና መጀመራችን ነው። ጉዞ ብዙ ቻሌንጆች የተሞላበት ብዙ መውጣት መውረዶችን የሚመለከት በዛ ውስጥ ግን ተስፋን የሚሰንቅ ጉዞ ነውና የሁላችንም ትብብር፣ ድጋፍ፣ ማገዝ፣ ማበረታታት ይጠብቃል።